ሚሚዬ ትንሿ እማዬ በኮልታፋ አንደበት በንጹህ ሕሊና ክፋት በሌለበት በቀና ልቦና ወይ ልጄ እግዚአብሔር አምላክ ሰዎችን የሰራው ጭቃውን ለውሶ ከደረቅ አፈር ነው ብለሽ የነገርሽኝ ትክክል ነው እንዴ? ማመኑ ቸገረኝ ጠረጠረው ሆዴ ብላ ብትጠይቃት ግድ የለም ሚሚዬ ቃሉን እንመነው የኔም ያንቺም ስራ ቆሞ ሲሄድ እንጂ ሲመለስ አፈር ነው። እንዲህ ተሽሞንሙኖ ጉድፍ ቢጠየፍም ተመልሶ ሄድ ነው ከመሞት አይተርፍም ብላ ስትጠይቃት ሚሚዬ ትንሿ ፍቺው ስላልገባት ይህ እንቆቅልሿ በትናንሽ ጣቷ ጭቃውን አብክታ ራስና ደረት እግር አበጅታ ጠፍጥፋ የሰራችው በክረምቱ ውሃ ሲታጠፍ ፈራርሶ በዓይነ ሕሊናዋ ድቅን ቢልባት መልሶ መላልሶ እማምዬ ብላ ድጋሜ ተጣርታ አንቺ በሚያባብል ዜማ ድምጿን አሰምታ አንቺ እንደነገርሽኝ ይሄ ሁሉ ፍጥረት ካፈር ከተሰራ ሲፈራረቁበት ክረምትና በጋ ፍዳና መከራ በእርግጥ ካበጃጀው ካፈር ጭቃ አድርጎ የታለ የሚፈርሰው በውሃ ተጠርጎ ብላ ጠየቀቻት። ማሜት ልጅ ነሽ በቃ እሱ የሰው ልጅ ሰራርቶ ሲያበቃ አልገባትምና በሳት እንዳሟሸው ትጠብቅ ጀመረ የሚፈርስ መስሏት የእሷን አሻንጉሊት ውሃ እንዳበላሸው። አይገርምም?